ሰላም ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ዛሬ ዳሰሳችን የሚሆነው አስገራሚ፣ ሳቢ፣ አስደናቂ የፈጣሪን የቦታ አቀማመጥ የምናደንቅበት ብዙ የታሪክ አምድ ያለው ጠረጴዛ መሳይ ቅርጽም የያዘ ለሴቶች የተከለከለና የአባቶችን ጥንካሬ በፈጣሪያቸው ላይ ያላቸውን እምነት የምናይበት ገዳመ ደብረ ዳሞ ነው። አብራችሁን ቆዩ። ኢትዮጵያ ባለብዙ ሀብት የሆነች ብዙ የቱሪስት መስህብ ያላት ተራሮች፣ ኮረብቶች፣ ወንዞችና ተፈጥሮች የያዘች ብዙ ገዳማትና አድባራት ያላት ሀገር ናት። ከነዚህም አንዱና የመጀመሪያው ደብረ ዳሞ ነው። ደብረ ዳሞ የቦታው አቀማመጥና ታሪኩ እጅግ አስገራሚ ነው። ገዳሙ በምስራቅ ዞን ሁሎ ምህዳ የሚባል ወረዳ ከአዲግራት ወደ አድዋ በሚወስደው መንገድ 36 ኪሎ ሜትር ርቃ ከምትገኝ የብዛት ከተማ በሚገነጠል መንገድ 11 ኪሎ ሜትር ገባ ብሎ ይገኛል። ገዳሙ የተገነባው ከከበሩ አባቶች አንዱ በሆኑት ዝክረ ቅዱሳን አቡነ አረጋዊ ነው። ጻድቁ የተወለዱት በ4ኛው መቶ ክፍለ ዘመን አጋማሽ አካባቢ ሲሆን ወላጆቻቸው ንጉሥ ይስሐቅና ቅድስት ዕድናን ይባላሉ። የተወለዱበት አካባቢ ሮም ነው። ወላጆቻቸው ዘሚካኤል ሲሏቸው በበረሃ ገብረ አምላክ ተብለዋል። በኢትዮጵያ ደግሞ አረጋዊ ተብለዋል። አረጋዊ የተባሉበት ምክንያት ገና በልጅነታቸው ወደ ገዳሙ ደብረ ዳሞ 8ቱን ቅዱሳን ይዘው መጡ። ቅዱሳኑ ይህ የልጅ አረጋዊ ነው ብለው ስያሜውን ሰጧቸው። አቡነ አረጋዊ ምንም የንጉሥ ልጅ ቢሆኑም በልጅነታቸው መጽሐፍትን ተምረው ነበርና ጠፍተው ገዳም ገቡ። በዚያም በገዳመ ዳውኖስ በግብፅ የታላቁ ቅዱስ ጳቁሚስ ደቀ መዝሙር ሆነው ከነ አባ ቴዎድሮስ ጋር ሥርዓተ መነኮስን ተምረዋል። ከመነኮሱ ከዓመታትም በኋላ ወደ አገራቸው ሮም ተመልሰው በማስተማር 7 ያህል የቤተ መንግሥት ሰዎችን ወደ ምናኔ ማርከዋል። የት ልሂድ ብለው ቢያስቡ ቅዱስ መልአክ በክንፈ ረድኤቱ ጭኖ ወስዶ ኢትዮጵያን አሳያቸው። ተመልሰውም ለ8 ባልንጀሮቻቸው ሀገርስ ባሳየኋችሁ ሐዋርያ ሳያስተምሯት በክንፈ ሥርዓቱ ጸንታ የምትኖር ብለው ከ8ቱ ጋር የቃል ኪዳን ጉባኤ ወደ ኋላ መጡ። ከ9ኙ ቅዱሳን ወደ ኢትዮጵያ ሮምና መካከለኛው ምስራቅ ከፈለሱት አንዱ አቡነ አረጋዊ ናቸው። በዚህም ጊዜ እናታቸው ቅድስት ዕድናን ደቀ መዝሙራቸው አባ ማትያስ አብረዋቸው ነበሩ። ወደ ሀገራችን የመጡት በ470ዎቹ አካባቢ ሲሆን አልአሜዳ በክብር ተቀብሏቸዋል። በቤተ ቀጢን አክሱም ተቀምጠው መጽሐፍትን እየተረጎሙ ወንጌልን እየሰበኩ ቆይተዋል። አቡነ አረጋዊ ለብዙ ጊዜ በዓት ፍለጋም ደክመዋል። በመጨረሻም ደብረ ዳሞ ማርካቸው እያስተማሩና እየፈወሱ ደብረ ዳሞ ሲደርሱ ወደ ሰማይ ቀጥ ያለች ተራራ ሰው በምንም መንገድ ሊደርስባት ወይንም ሊወጣባት የማይቻለውን ቦታ እሳቸው ተመኟት። ከዚያም አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡና ሲያወርዱ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመንገድ ሁሉ ይጠብቁ ዘንድ መላእክቱ ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶ ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ 60 ክንድ በሚያህል ጅራቱ ጠምጥሞ ቅዱስ ሚካኤል ሰይፈ እሳቱን ይዞ እየጠበቃቸው ከተራራው አናት አድርሷቸዋል። ለዛም ነው ወገብ ተጠፍሮ ታስሮ በመሳብ 15 ሜትር ከፍታ ወዳለው ተራራ በመውጣት የሚጎበኙት። ብዙ ኪሎ ሜትሮችን አቋርጠው ገዳሙን ለመጎብኘት በስፍራው ለሚደርሱ ጎብኚዎች ትልቅም ፈተና ይሆንባቸዋል። አቡነ አረጋዊ ወዲያው ከተራራው ሲደርሱ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውን ደብረ ሃሌሉያ ተብሏል። በዚያ ዕለት ግማሽ ህብስት በልተው ጠገቡ። ከዚያም በኋላ ግን ምድራዊ ህብስት አልተመገቡም። በሰንበተ ክርስቲያን ከቅዳሴ በኋላ ህብስተ ሰማያዊ እያመጡላቸው ይመገቡ ነበር። ኋላ ግን ዜና ጽድቃቸው ሰምተው ከ6000 ያላነሱ ደቀ መዝሙራት ተሰብስበውላቸዋል። ገዳሙ 3 ስያሜዎች አሉት። አንደኛው ደብረ ዳሞ፣
ሁለተኛው ደብረ ሃሌሉያ፣ ሶስተኛው ደብረ ከርቤ ይባላል። ደብረ ዳሞ የተባለበት ምክንያት ከላይ የተመለከተ ሲሆን ደብረ ሃሌሉያ የተባለበት ግን ተራራው ላይ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው ስላመሰገኑ ነው። ደብረ ከርቤ የተባለበት ምክንያት አቡነ አረጋዊ ቤተ ክርስቲያኑ ሊመረቅ ሲል አባታችን ጸሎት አደረጉ። ዕጣንና ከርቤ ወርዶላቸው ነበርና መስዋዕቱን ተቀብለው ራሳቸው ቀድሰው ቤተ ክርስቲያኑን ባረኩት። ጳጳሱንና ንጉሱን በጻድቁ አባታችን ቆረቡ። ምናኔን ወይም የምንኩስና ኑሮ ስርዓተ በማስፋፋታቸው በማስተማራቸው አቡሆሙ ለመነኮሳት ዘኢትዮጵያ የኢትዮጵያ መነኮሳት አባት ይባላሉ። ወንጌልን በማስተማር መጽሐፍትን ወደ ግዕዝ ለመተርጎም ትልቅ አስተዋጽኦ አድርገዋል። ግዕዝን አጥንተው ጠንቅቀውም ያውቃሉ። ከሚወዱት ወንድማቸው ጋር ለብዙ ዓመታት በመለያየታቸው የተጻጻፉት ደብዳቤው ተሰብስቦ መንፈሳዊ ትምህርት ዕውቀት ያዘለና ነፍስ ፈዋሽ ገድላቸውን ሆኗል። አፄ ገብረ መስቀልና ቅዱስ ያሬድም ወዳጆቻቸው ነበሩ። በደብረ ዳሞ ተራራ ግርጌ የኪዳነ ምሕረት ቤተክርስቲያን ለሴቶች ገዳም አድርገው ሰጥተዋል። ቀዳማውያን መነኩሴ የሚሆኑት እናታቸው ቅድስት ዕድናን ናቸው። የአፄ ካሌብ ልጅ አፄ ገብረ መስቀል ወደ ደብሩ በመጡበት ጊዜ ሁሉ ምርቃት ከአቡነ አረጋዊ ይቀበሉ ነበር። ምስዋር የምትባል ትንሽ ቤተክርስቲያን ነበረች። ጽላቷን እዛ አስቀምጠው እዛ ነበር የነበሩት። መጀመሪያ አፄ ገብረ መስቀል ይህንን በመመልከት ምን እናግዝ ብለው አቡነ አረጋዊ ጠየቋቸው። አቡነ አረጋዊም ሕዝቡና አባቶች የሚገለገሉበት ቤተክርስቲያን አንጽ አሉት። ገዳሙ በተሰራ ጊዜ 60 ጠቢባን እጅ፣ 60 ጠቢባን አይምሮ፣ 60 ጠቢባን አይን በሚባለው የመጽሐፍ ቅዱስ ቃል ሁሉም የአክሱም አናጺዎች ተሰብስበው በ2 ዓመት ከ6 ወር ሰርተው አጠናቀቁ። 2 ቤተክርስቲያንም ይገኛል። አንዱ ጥንታዊ ቤተክርስቲያን ሲሆን ሁለተኛው በአፄ ገብረ መስቀል እንደተሰራ የሚነገርለት ግንበ ቤተክርስቲያን ነው። ግንቡ ትንንሽ ድንጋዮች፣ ጥርብ እንጨትን በማነባበር የተገነባም ነው። ጣሪያው በእንጨት የተሰራ ነው። ቤተክርስቲያኑ አቡነ አረጋዊ ተሰውረውበታል ተብሎ የሚታመንበት ስፍራ ላይ የታነጸ ነው። መሰወሪያም በሚል ስያሜ ተሰጥቶታል። በ4 ማዕዘን ታነጸ። 3 ቤተ መቅደስ አድርገው ነበር የሰሩት። በአንድ በኩል የአቡነ አረጋዊ ምትክ የነበሩት አቡነ ማትያስ ጽላት ነው። በሌላ በኩል የተክልዬ 12 ዓመት እዚህ ስላገለገሉ፣ ሶስተኛው የእመቤታችን አቡነ አረጋዊ የዛን ጊዜ ይዘው የገቡት ጽላት ነው። ደብረ ዳሞ ገዳም ብዙ አስተዋጽኦች አድርገዋል። ከነዚህም ውስጥ የመጀመሪያው የኢትዮጵያ ገዳም ሆኗል። የምንኩስና ስርዓትም የተጀመረበት ነው። የተለያዩ መጽሐፍትም ተቀምጠውበታል። የኢትዮጵያ ስነ ጽሑፍ ከድንጋይ ላይ ጽሑፍ ወደ ብራና ጽሑፍ ሲሸጋገር ደብረ ዳሞ የጽሑፍ ጥበብ የዳበረበትም ቦታ ሆኖ አገልግሏል። የኢትዮጵያ ገዳማት የሚተዳደሩበትን ምንኩስናን የሚያወሳው ስርዓተ ወትእዛዝ ተጳቁሚስ የተተረጎመው በደብረ ዳሞ ነው። የመጀመሪያው የብራና ጽሑፎችም መገኛ ነው። አቡነ አረጋዊ 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግስትህን ትተህ ስላገለገልከኝ እልፈተ ሽረት የሌለባት ሰማያዊ መንግስቴን አወርሳለሁ ብሎ ቃል ኪዳን ሰጣቸው። በስምህ የተማጸነውን እስከ 15ኛው ትውልድ ድረስ እምርልሃለሁ፣ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እሳቸውም መነኮሳቱን ሰብስቦ ከእንግዲህ በስጋ አታዩም ብለው ነግረዋቸው አበምኔት ሾመውላቸው ጥቅምት 14 ቀን በዚያው በደብረ ዳሞ ተራራ በስተ ምስራቅ አቅጣጫ እንደ ሄኖክና እንደ ኤልያስ ተሰውረዋል። ይህ የሀገር ሀብት የተለያዩ የቱሪስት መፍለሻም ሆኗል። ብዙ ቱሪስቶች ጎብኝተውታል፣ ወደውትም አድንቀውትም ሄደዋል። ኢትዮጵያ ሀገሬ ሞኝነሽ ተላላ የወደደሽ ቀርቶ የገደለሽ በላ የተባለላት ይህች ኢትዮጵያ ለዘላለም ትኑር። ፕሮግራማችን ይህንን ይመስል ነበር። እንደተማራችሁበትና እንደተዝናናችሁበት ተስፋ እያደረግኩኝ ይህንን ገጽ ሰብስክራይብ፣ ሼር፣ ኮሜንት እንድታደርጉ በትህትና እንጠይቃለን።
በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።